ሰላም ጤና ይስጥልኝ እንደምን አላችሁ? ጸጉራችሁ እንዲረዝም ፈልጋችሁ አልተሳካላችሁም? ወይስ ደግሞ በየጊዜው መነቃቀሉ አስጨንቋችኋል? እንግዲያውስ ይህ ቪዲዮ ለእናንተ ነው። ዛሬ ይዤላችሁ የመጣሁት መረጃ የብዙዎችን የጸጉር ታሪክ የቀየሩ ተፈጥሯዊ ሚስጥሮችን ነው። እነዚህ ዘዴዎች በቤታችን በሚገኙ ነገሮች ብቻ በ30 ቀናት ውስጥ ጸጉራችሁን ከስር እስከ ጫፉ የሚያጠነክሩ እርገቱን የሚያፋጥኑና ምንም አይነት የጎንዮሽ ጉዳት የሌላቸው ውጤታማነታቸውም የተረጋገጠላቸው ናቸው። እስከ ቪዲዮው መጨረሻ ተከታተሉ፣ ምክንያቱም በቪዲዮ መጨረሻ ላይ የምናሳያችሁ ዋነኞቹን ዘዴዎች ነው። የቀይ ሽንኩርት ውሃ። 1 ወይም 2 መካከለኛ ቀይ ሽንኩርት መላጥና በትንሹ መክተፍ። በመፍጫ ወይም ማርቀቅ በምትችሉት ነገር ማርቀቅ። የተፈጨውን ሽንኩርት በንጹህ ጨርቅ ወይም ማጣሪያ በማጥለል ንጹህ ውሃውን ማውጣት። ይህንን ውሃ የጸጉራችንን ስር መቀባት። ለ30 ደቂቃ ያህል አቆይቶ በቀዝቃዛ ውሃና በሻምፖ መታጠብ። ቀይ ሽንኩርት ከፍተኛ የሆነ የሰልፈር መጠን በውስጡ ይይዛል። ሰልፈር ደግሞ የጸጉር ዋና አካል የሆነውን የኮላጅን ምርት በማፋጠን አዲስ ጸጉር እንዲበቅል ይረዳል። በተጨማሪም የራስ ቅል ላይ የሚፈጠሩ ኢንፌክሽኖችና ፎሮፎርን በመከላከል ጸጉር ጤናማ እንዲሆን ያስችላል። የሩዝ ውሃ። ግማሽ ሲኒ ያልተቀቀለ ሩዝ ማዘጋጀትና በደንብ በማጠብ ቆሻሻውን ማስወገድ። በመቀጠልም ሩዙን በ2 ወይም በ3 ሲኒ ውሃ ውስጥ በመዘፍዘፍ ለ24 ሰዓት ማስቀመጥ። ከዚያም ውሃውን በማጣራት ለይቶ ማውጣት። ጸጉራችሁን በሻምፖ ታጥባችሁ ከጨረሳችሁ በኋላ የሩዝ ውሃውን ጸጉራችሁ ላይ ማፍሰስ። የራስ ቅላችሁን ለ5 ደቂቃ ማሸትና ለ20 ደቂቃ ቆይታችሁ በንጹህ ውሃ መለቅለቅ። የሩዝ ውሃ የተጎዳ ጸጉርን መጠገንና መነቃቀልን የመከላከል ልዩ ችሎታ አለው። ጸጉራችሁን ያለሰልሳል፣ እንዲሁም የጸጉር ስር ውስጥ በመግባት እርገቱን በይበልጥ ያፋጥናል። እንቁላልን መጠቀም። እንቁላል አጠቃቀማችን እንደ ጸጉር አይነታችን ይለያያል። ለደረቅ ጸጉር የእንቁላሉን ቢጫ ክፍል ብቻ መጠቀም። ቢጫው ክፍል በቅባት የበለጸገ ስለሆነ ጸጉርን ያለሰልሳል። ለቅባታማ ጸጉር የእንቁላሉን ነጭ ክፍል ብቻ መጠቀም። ነጩ ክፍል ጸጉር ላይ ያለውን ከመጠን በላይ የሆነ ቅባት ያስወግዳል። ለተለመደ ወይም ኖርማል ጸጉር ያላችሁ ሙሉን እንቁላል መጠቀም ትችላላችሁ። ይህን ከለያችሁ በኋላ እንቁላሉን በአንድ ሳህን ውስጥ መምታት። ከዛም 1 የሾርባ ማንኪያ የወይራ ዘይት ወይም የኮኮናት ዘይት ጋር ቀላቅሎ ማዋሃድ። በመቀጠልም ይህንን ውህድ ጸጉራችሁን ከስር እስከ ጫፉ መቀባት። ለ20 ደቂቃ ቆይቶ በቀዝቃዛ ውሃ መታጠብ። እንቁላል በውስጡ ሉቲን እና ባዮቲን የተባሉ ንጥረ ነገሮችን ስላሉት የጸጉርን የመለጠጥ አቅም ይጨምራሉ፣ መሰባበርንም ይቀንሳል፣ የጸጉር እርገትንም ያፋጥናል። ጸጉራችን 70% የሚሆነው ከፕሮቲን የተገነባ በመሆኑ የእንቁላል ማስክ የተጎዱ የጸጉር ዘለሎችን በመጠገን ጸጉር ወፍራምና ጠንካራ እንዲሆን ያደርገዋል። የሮዝመሪ ውሃ። ትኩስ ወይም የደረቀ ሮዝመሪ ቅጠልን በሚፈላ ውሃ ውስጥ መጨመር። ከ15 እስከ 20 ደቂቃ ያክል ውሃው ቀለሙን እስኪቀይር ድረስ ማፍላት። ውሃው ከቀዘቀዘ በኋላ ቅጠሉን አጥልሎ ማውጣት። ይህንን ውህድ በየቀኑ ማታ ማታ ወይም ጸጉርን ከታጠቡ በኋላ የጸጉርን ስር መቀባት። ሮዝመሪ የሴል እርገት ወይም ሴል ሜታቦሊዝም ያፋጥናል። ይህም ጸጉር በፍጥነት እንዲያድግና እንዳይሳሳ ያደርገዋል። ሌላኛውና በጣም ወሳኙ ነገር
በፕሮቲን የበለጸጉ ምግቦችን መመገብ፣ እንደ እንቁላል፣ ዓሳ፣ እርጎና ጥራጥሬ በየቀኑ ምግብ ውስጥ ማካተት ሰውነታችን በቂ ፕሮቲን ሲያገኝ ጠንካራና ወፍራም ፀጉር ማምረት እንዲችል ያስችለዋል። እነዚህን ዘዴዎች በሳምንት 2 ጊዜ በመጠቀም ለውጡን በአንድ ወር ውስጥ ማየት ትችላላችሁ። በቀጣይ ስለምን ይሰራ ኮሜንት ላይ አሳውቁን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑን። በቀጣይ ቪዲዮ እስክንገናኝ ጤና ይስጥልኝ።